ስሜ ረዴት ያሬድ ይባላል። የብር ፖድካስት አዘጋጅና አቅራቢ ነኝ። ብዕር ዝምተኛው የታሪክ ምስክር ነው። ብዕር ፖድካስት ማለት ደግሞ ያ ዝምተኛ መሳሪያ ድምጽ አውጥቶ የወጣቶችን ህልማቸውን፣ ህይወታቸውን እንዲሁም ደግሞ የተለያዩ ውጣ ወረዳዎቻቸውን በጽሁፍ ሳይሆን በአየር ላይ ለብዙሃኑ የሚያቀርብበት መድረክ ነው። የራስን ታሪክ በራስህ ቀለም የምትጽፍበት የድምጽ ብዕር ነው። እኛ የምንከተለው የሰውን ፈለግ ሳይሆን እያንዳንዱ ወጣት የራሱን ቀለም የራሱን ታሪክ እንዲስልና እንዲጽፍ የምናደርግበት መድረክ ነው። ዓላማው ባዶነትን በራዕይ ተስፋ መቁረጥን ደግሞ በተግባር መተካት ነው። ውድቀትን እንደ መጨረሻ ሳይሆን እንደ መማሪያ፣ ስኬትን ደግሞ እንደ መነሻ የምናይበትን አዲስ መነጽር ለወጣቶች ማስታጠቅ ነው። በወጣቶች መካከል የልምድ ድልድይን በመገንባት አንዱ የሌላው ብርሃን የሚሆንበትን ማህበረሰብ መፍጠር መቻል ነው። እያንዳንዱ ወጣት የራሱ ታሪክ ጸሐፊ ነው። ወጣትነት ባዶ ወረቀት ነው። ገና ያልተጻፉባቸው ብዙ ገጾች አሉት። ይህ ትውልድ ደግሞ ዓለምን የሚቀይር የራሱ ፊርማ አለው። ወጣትነት የውሳኔዎች ማዕከል ነው። ትውልድ የሚቀየረው ሀገር የምትገነባውና አዳዲስ ሀሳቦች የሚፈነዱት በወጣትነት ጉልበት ነው። ወጣቶች ብዙ ጥያቄዎች አሏቸው። ነገር ግን በቂ ምላሽ የሚያገኙባቸው መድረኮች እጅግ ጥቂት ናቸው። ብዕር ፖድካስት ደግሞ የወጣቶችን ሀሳቦች ያቀርባል። በወረቀት ያልሰፈሩ ጀግኖች፣ ውድቀት ያላቆማቸው፣ አዲስ መንገድ የቀደዱ እንዲሁም ደግሞ በራሳቸው ጥረት የራሳቸውን ዱካ ያሰፈሩ ወጣቶች ይቀርቡበታል። የብዕር ልጆችን ማፍራትና ትልቁ የሀሳብ ባንክ መሆን ነው። እንዲሁም በልምድ አንጋፋ ከሆኑ ሰዎች ጋር ለወጣቶች አንድ መድረክ ማዘጋጀት ነው። ዘወትር አርብ ከምሽቱ 12 ሰዓት በሳንሱር ቲዩብ ይተላለፍላችኋል። ሳንሱር ቲዩብን ሰብስክራይብ እያደረጋችሁ ጠብቁ።